እስቲ እነዚህን ቪዲዮዎች አይተን እንመለስ። በጥምሮኛል የውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ማጅራቴን ሲማይ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና እነዚህ ቪዲዮዎች የተሰሩት በጎግል ቪኦኤስ ሞዴል በፍሎ ሲሆን በመጀመሪያ ደረጃ እኛ ሀገር መጠቀም አንችልም። ዋጋው ደግሞ በጣም ውድ ነው። ለ3 ወር $124 ያስከፍሉናል። ያ ማለት 17000 ማለት ነው። ታዲያ በነፃ እንዴት ከኢትዮጵያ ሆናችሁ እንደምትጠቀሙ ሙሉ ቱቶሪያል ይዤላችሁ መጥቻለሁ። በመጀመሪያ ሚሪንዳ ፕሮ መተግበሪያን ከፕሌይ ስቶር ላይ ዳውንሎድ ታደርጋላችሁ። በመቀጠል ሚሪንዳ ፕሮ መተግበሪያን ትከፍቱና ሰርች ባር ላይ VO3 ብላችሁ ሰርች ታደርጋላችሁ። በመቀጠል የምትመለከቱትን በመጫን ወደ ውስጥ ገብታችሁ ወደ ታች ስክሮል አድርጋችሁ ኢንስታል የሚለውን ተጭናችሁ ስልካችሁ ላይ መጠቀም ትችላላችሁ። የስልካችሁን ፓስወርድ በፊርማችሁ ወይም በስማችሁ የመጀመሪያ ፊደል መክፈት ትፈልጋላችሁ? እንደዛ ከሆነ በፈለጋችሁት ሌተር ወይም ቁጥር መክፈት የምትችሉበት የሚገርም አፕሊኬሽን አሳያችኋለሁ። አፕሊኬሽኑን ለየት የሚያደርገው ደግሞ ያለ እናንተ ፍቃድ ሰው ስልካችሁን ለመክፈት ቢሞክር ወዲያውኑ ፎቶ የሚያነሳው ምርጥ አፕሊኬሽን ነው። ይህን አፕሊኬሽን ለማውረድ በመጀመሪያ ወደ ስልካችሁ ፕሌይ ስቶር ከገባችሁ በኋላ ሚሪንዳ ፕሮ ብላችሁ ሰርች ስታደርጉ መጀመሪያ የምታገኙትን አፕሊኬሽን ኢንስቶል አድርጋችሁ ትከፍታላችሁ። ኢንስቶል አድርጋችሁ ከከፈታችሁ በኋላ የስልክ መቆለፊያ አፕ የሚል የምታገኙ ሲሆን ካልሆነ ከላይ ሰርች በተኑ ተጭናችሁ M27 ብላችሁ ሰርች ስታደርጉ ታገኙታላችሁ። ወደ ላይ ስክሮል አድርጋችሁ ኢንስቶል የሚል አማራጭ ስታገኙ ኢንስቶል አድርጋችሁ መጠቀም ነው። ይመቻችሁ። ብዙ ሰው እንደዚህ አይነት ቪዲዮ መቅረጽ ይፈልጋል። እንዴት አድርገህ ነው የምትቀርጸው እያላችሁ ብዙዎቻችሁ ጠይቃችሁኛል። ቪዲዮ እንዴት እንደምቀርጽ በምን አፕሊኬሽን እንደምቀርጽ አሳያችኋለሁ። አፑን ስከፍቱ በዚህ መልኩ ነው የሚመጣላችሁ። ይሄን አፕሊኬሽን በመጠቀም ብቻ የተለያዩ ብዙ ነገሮችን ማድረግ ትችላላችሁ። ላይቭ ጌም እየተጫወታችሁ ስትሪም ማድረግ ትችላላችሁ። የተለያዩ ቀረጻዎችን ፊታችሁን እየቀረጻችሁ ስልካችሁን መቅረጽ ትችላላችሁ። ብዙ ነገሮች አሉት። ለምሳሌ ሴቲንግ የምትለውን አንዴ ተነኳትና እዚህ ጋር አውዲዮ ሴቲንግ የሚለው ላይ ገብታችሁ እንዲቀርጽላችሁ የፈለጋችሁትን ነገር መምረጥ ትችላላችሁ። አንዴ ስትነኩት በዚህ መልኩ ይመጣላችኋል። ሳውንድ እንዲቀርጽላችሁ ከፈለጋችሁ እዚህ ጋር ለአማራጭ ሁለቱንም ኢንተርናልም ኤክስተርናልም ወይም ደግሞ በማይክሮፎን ከሆነ ማይክሮፎን ብቻ እንዲቀርጽላችሁ ማድረግ ትችላላችሁ። እነዚህን ሳውንዶች ማስተካከል ትችላላችሁ። ቪዲዮ ኳሊቲ አንዴ ነክታችሁ እኔ አውቶ ላይ አድርጌው ነው አሁን እየቀረጽኩ ስለሆነ ነው። ቪዲዮውንም እስከ 4K ድረስ መቀረጽ ትችላላችሁ ማለት ነው። እንዲሁም ወደ ታች ወረድ ስታደርጉ ካውንት ዳውን ይሄ ራሳችሁ የምታስተካክሉ ነው ቪዲዮ ሲጀምር። እንዲሁም ወደ ታች ወረድ እናደርግና ሼክ ቱ ስቶፕ ሪካርዲንግ የምትላለች ኦን ካደረጋችኋት ሪካርድ አደረጋችሁ ማቆም በምትፈልጉ ጊዜ ስልካችሁን ሼክ ስታደርጉት ያቆምላችኋል ማለት ነው። እንዲሁም እዚህ ጋር ቱል የሚሉ አሉ። ቱልስ የሚሉት እነዚህ ነገሮች ስክሪንሻት እንድታደርጉ እዚሁ ላይ ማድረግ ትችላላችሁ። ብረሽ ምናምን የሚለው አሁን ቀስት የማደርግበት ነገር ነው። ይሄ የማንቀሳቀሰውን ነገር ለማምጣት ከፈለጋችሁ እቺ ብረሽ የምትለውን ኦን ታረጋታላችሁ። ከዛ ሰርክል ማድረግ ከፈለጋችሁ እንደዚህ ማድረግ ከፈለጋችሁ የቀስት ምልክት እንዲሁም የምጽፉን ነገር ካለ እንደዚህ የተለያዩ ነገሮችን በዚህ ማድረግ ትችላላችሁ ማለት ነው። ካሜራ የምትለውን ደግሞ አንድ ጊዜ ከነካችኋት እዚህ አካባቢ የስልካችሁ ካሜራ ይበራና ፊታችሁ ይታያል። ስልካችሁ ላይ የምትሰሩትም ነገር በጎን ለጎን መስራት ይጀምራል ማለት ነው። ለምሳሌ ይሄንን ኦን ባደርገው እዚህ ጋር ፍቃድ ይጠይቀኛል። ፍቃድ ሰጠውና እንደምታዩት ካሜራውን ያበራልኛል ማለት ነው። በዚህ መልኩ ፊታችሁን አስገብታችሁ ከኋላ ደግሞ የምትሰሩትን ስራ መስራት ትችላላችሁ። በጣም ብዙ ተጨማሪ ብዙ ነገሮች አሉት፣ ትወዱታላችሁ። ይህንን አፕሊኬሽን ዳውንሎድ ለማድረግ ወደ ክሮማችሁ ትሄዱና salmanapp.com ብላችሁ ሰርች ታደርጋላችሁ። እዚህ መጀመሪያ ላይ የሚመጣውን አንዴ እንነካዋለን። እዚህ ሰርች ማድረጊያው ላይ SRX ብላችሁ ሰርች ታደርጋላችሁ። ይሄንን የሚመጣውን አንዴ እንነካዋለን። እዚህ ጋር ወደታች ወረድ ታደርጉና ዳውንሎድ የምትላለች እቺን ዳውንሎድ የምትለውን አንድ ጊዜ በመንካት አፑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ከዛሬ ጀምሮ ኢንተርኔት ለመጠቀም ብሎ ካርድ መሙላት ቀረ። ለኢትዮ ቴሌኮምም ሆነ ለሳፋሪኮም ሲም የሚሰራ አዲስ ነፃ ኢንተርኔት ማስጠቀሚያ አፕሊኬሽን መጥቶላችኋል። በአፕሊኬሽኑ ለመጠቀም በመጀመሪያ ስልካችሁ ላይ ምንም አይነት ባላንስ መኖር የለበትም። እሱን አረጋግጣችሁ እንደምታዩት ምንም አይነት ኢንተርኔትም እንደሌለ ካረጋገጣችሁ በኋላ ወደ አፕሊኬሽኑ ትገባላችሁ። ከዛም ይሄን ስታርት የሚለውን በመንካት በቀላሉ ኮኔክት አድርጋችሁ ያለ ገደብ መጠቀም ትችላላችሁ። እንደምታዩት አዲስ አፕሊኬሽን ስለሆነ በጣም በፍጥነት ነው የሚሰራው። አፕሊኬሽኑንም አውርዳችሁ ለመጠቀም በመጀመሪያ ወደ ስልካችሁ ፕሌይ ስቶር ትገባላችሁ። ከዛም ሰርች ማድረጊያው ጋር በመሄድ እንደዚህ ሶላር ፕሮ ብላችሁ ሰርች ታረጋላችሁ። በመቀጠል እዚህ መጀመሪያ ላይ ወደሚያመጣላችሁ አፕሊኬሽን በመሄድ ኢንስቶል ታረጉታላችሁ። ከዛም ኦፕን ብላችሁ ወደ አፕሊኬሽኑ ትገባላችሁ። በመቀጠል እዚህ ሰርች ማድረጊያው ጋር በመሄድ እንደዚህ UFC ብላችሁ በትክክል ጽፋችሁ ሰርች ታረጋላችሁ። ከዛም ይሄን አንዴ ትነኩታላችሁ።
በመቀጠልም እንደዚህ ወደታች በማድረግ ይሄን ኢንስታል የሚለውን ነክታችሁ በቀላሉ አፕሊኬሽኑን አውርዳችሁ መጠቀም ትችላላችሁ።